በህልማችሁ አዲስ ጫማ ገዝታችሁ ስታደርጉ ወይም ጫማችሁ ጠፍቶባችሁ ስትፈልጉ አሊያም ደግሞ ያደረጋችሁት ጫማ አጥብቋችሁ አይታችሁ ታውቃላችሁ? በህልም ዓለም ውስጥ ጫማ ዝም ብሎ እግርን የሚሸፍን ቁስ አይደለም። ጫማ ማለት የእርስዎ የህይወት ጉዞ፣ የወደፊት እቅዶ፣ በራስ የመተማመን አቅሞና የሚጓዙበት መንገድ ነጸብራቅ ነው። ስለዚህ በህልም ጫማ ማየት በህይወቶ፣ በስራው ወይም በትዳሮ ላይ ምን አይነት ለውጥ እየመጣ እንደሆነ የሚጠቁም ትልቅ ምልክት ነው። ዛሬ በዚህ ቪዲዮ በህልም ጫማ ማየት ያላቸውን 5 ዋና ዋና ሚስጥራዊ ትርጉሞች በዝርዝር እንመለከታለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። በመጀመሪያውና በጣም መልካም በሆነው ትርጉም እንጀምር። በህልሞ አዲስ፣ ንጹህና ለእግሮ የሚስማማ ጫማ ካዩ ወይም ካደረጉ ይህ እጅግ አስደሳች ምልክት ነው። በህይወቶ ላይ አዲስና የተሳካ ምዕራፍ መጀመሩን ያበስራል። አዲስ የስራ ዕድል፣ የንግድ መስመር ወይም ደግሞ አዲስ የፍቅርና የትዳር ህይወት መጀመሪያ ሊሆን ይችላል። ይህ ህልም አዲሱ መንገድ ለእርስዎ የተስተካከለ በረከትና ስኬት የሞላበት እንደሚሆን ትልቅ ማረጋገጫ ይሰጦታል። ሁለተኛው ነጥብ ደግሞ የጫማው ቀለም ያለው ትልቅ ሚስጥር ነው። ነጭ ጫማ ካዩ ይህ የንጽህና፣ የመንፈሳዊ ሰላምና እውነተኛ መልካም መንገድ ምልክት ነው። የሚወስኑት ውሳኔ ወደ ሰላማዊ ህይወት ይመራዎታል ማለት ነው። ጥቁር ጫማ ካዩ ይህ ስልጣንን፣ ክብርን፣ በስራ ቦታ ማደግን ወይም ትልቅ ኃላፊነትን የመረከብ ምልክት ነው። ቀይ ጫማ ካዩ ደግሞ ይህ በህይወቱ ላይ ከፍተኛ ፍላጎት፣ ጉልበት ወይም ደግሞ ፈጣን የፍቅር ስሜትና ለውጥ እየመጣ መሆኑን ያሳያል። ሶስተኛው ነጥብ ብዙዎቻችን የሚያስጨንቀው የጫማ መጥፋት ነው። በህልሞ ጫማው ጠፍቶብዎት ሲፈልጉ ካዩ ወይም በአንድ እግሮ ብቻ እየተጓዙ ከሆነ ይህ በአሁኑ ሰዓት በህይወቱ ላይ የተወሰነ ግራ መጋባት እንዳለ ያሳያል። ምናልባት የወደፊት አቅጣጫው አልታይ ብሎት ሊሆን ይችላል፣ ወይም ደግሞ የጀመሩት ስራ ወይም ፍቅር ላይ የመተማመን ስሜት አጥተዋል ማለት ነው። ይህ ህልም ሲታይ ከመቸኮል ተቆጥበው ህይወቶን እና ውሳኔዎችን ረገብ ብለው እንደገና እንደሚመረምሩት ይመከራል። አራተኛው ነጥብ የጫማ ሁኔታ ይወስናል። ያደረጉት ጫማ እግሮን በጣም ካጠበቁትና ለመራመድ ካስቸገሩት ይህ አሁን ባሉት የህይወት ሁኔታ፣ ስራ ወይም ግንኙነት ውስጥ ከፍተኛ ጭንቀትና ያለመመቸት ስሜት እንዳለዎት ያሳያል። ይህ ቦታ ወይም ሁኔታ ለኔ አይመጥነኝም የሚል የውስጣዊ ማንነቶ ጥሪ ነው። ጫማው የተሰበረ ወይም የተቀደደ ከሆነ ደግሞ በህይወት ጉዞ ላይ አንዳንድ ጊዜያዊ መሰናክሎች ወይም የገንዘብ መደነቃቀፍ ሊገጥሞት ስለሚችል በጥንቃቄና በቁጠባ መጓዝ እንዳለበት ያስገነዝባል። አምስተኛውና የመጨረሻው ነጥብ የጫማ ስጦታ ነው። አንድ ሰው አዲስ ጫማ ሲሰጡት ካዩ ያ ሰው ወይም ሌላ አጋዥ ሰው በህይወቶ ወደፊት እንድትራመዱ ትልቅ እድል ወይም ምክር ይዞላችሁ እንደሚመጣ ያሳያል። እናንተ ደግሞ ጫማችሁ ለሌላ ሰው ወይም ለችግረኛ፣ ለነዳያን ስትሰጡ ካያችሁ ይህ ካለፈው አሮጌ ታሪካችሁ ተላቃችሁ በጎ አድራጎትና በምጽዋት አዲስ የህይወት በረከትን ለመቀበል መዘጋጀታችሁን የሚጠቁም እጅግ መልካም ህልም ነው ማለት ነው። በአጠቃላይ በህልም ጫማ ማየት የነገ ህይወታችንን በምን አይነት መንገድ ላይ እየገነባን እንደሆነ የሚያሳይ መስታወት ነው። አዲስ ከሆነ ስኬት ነው፣ የጠበቀ ከሆነ ጥንቃቄ ነው። ቀለምና ሁኔታው የራሱ መልእክት አለው። የተወደዳችሁ የቻናላችን ቤተሰቦች እናንተ በህልማችሁ ምን አይነት ጫማ አያችሁ? ቀለሙስ ምን ይመስል ነበር? ያያችሁትን ኮሜንት ላይ አጋሩኝ፣ አብረን እንፈታዋለን። ቪዲዮውን ከወደዳችሁት ላይክ እና ሼር ማድረጋችሁን እንዲሁም ደግሞ ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆናችሁ እንዳትረሱ። በሚቀጥለው በሌላ አስደናቂ ርዕስ እስከነገናኝ ድረስ እርምጃችሁ ሁሉ ወደ ስኬት ይሁንላችሁ። ሰላም ቆዩኝ።